على المصطفى وعلى آله وصحبه الحنفاء أما بعد እጅግ የተከበሩና የተወደዱ ታጋዩና አታጋዩ የፌዴራል እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ሐፊዘሁላህ ወረዓህ የዚህ ለውጥ የአንበሳውን ድርሻ የሚወስዱት እጅግ የተከበሩ ዶክተር ጀነራል ኸዲር የተከበሩ የፌዴራል እስልምና ጉዳይ ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼህ አብዱልአዚዝ አብዱልወሊ የተከበሩ የፌዴራል እስልምና ጉዳይ ጠቅላይ ምክር ቤት ዋና ጸሐፊ ዳዒና ሙደሪሱ ሼህ ሀቢብ ሙሳ የተከበሩ ሰላማዊና ልማታዊ እንዲሁም ታጋዩና አታጋዩ የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን ሀጂ አማን ከልብ አመሰግናለሁ። አልሐምዱሊላህ ለብዙ ዘመናትና ዓመታት ኡመተል ኢስላምን በተለያየ ታርጋ በተለያየ ስያሜ የነበረው ገዢ ፓርቲ ሲፈራረቁብን የነበረው የኛን አንድነት በታትነው የኛን ሰላማዊነትን እንዳይጠናከርና አንድ እንዳንሆን ወንድሞቻችንን አባቶቻችንን ዑለማዎቻችንን እያሰሩ እየገረፉ እያሰቃዩ እንደሚታወቀው ብዙ ነገሮች አልፈዋል። ያ ሁላ አልፎ ዛሬ አልሐምዱሊላህ አንድ ሆነን ተዋደን ተከባብረን ተፈቃቅረን እንደ አንድ ሀገር ዜጋ ለሀገር ሰላም ለሀገር ልማት ለአንድነት ለአብሮነት ይኸው እጅ ለእጅ ተያይዘን ፊታችሁ ላይ ተገኝተናል። ያው መባል ያለበትን ነገር ከኔ በፊት የነበሩ ዳዒዎች ዑለማዎቻችን መሪዎቻችን ሁሉንም ብለውታል። ስለዚህ መደጋገም አያስፈልግም። እኔ አሁን ወደምለው አደራ የምለው ሁሉም በየመዝሀቡ በየጠሪቃው ተዋዶ ተከባብሮ መስጂዶቻችንን መዛሪሶቻችንን ጀማዓችንን ወደ ልማት ወደ ሰላም ወደ ፍቅር ወደ አንድነት ወደ አብሮነት ዳዕዋ ልናደርግ ይገባል። በመቀጠልም ከምን ጊዜውም በላይ ከመንግስታችን ጎን በመሆን ለዚች ሀገር ሰላም ለዚች ሀገር ልማት ሙስሊሙ ህብረተሰብ የበኩሉን ድርሻ እንዲወጣ አደራ እንላለን። ምክንያቱም አልአማኑ ቀብለል ኢማን ነው። አማን ከሌለ ኢማን የለም። አማን ከሌለ መጅሊስ የለም። አማን ከሌለ መስጂድ የለም። ጀማዓ የለም። ጁምዓ የለም። የሰላም እጦት ትርፉ ውድቀት ነው፣ ክስረት ነው፣ ውድመት ነው፣ ውርደት ነው። ስለዚህ ሁላችንም ለዚህ ሀገር ሰላም ለዚህ ሀገር እስላም ለኢትዮጵያ ህዝብ በሙሉ በአንድ ልብ በአንድ ሀሳብ ሆነን እቺን ሀገር ማሻገር የዚህ ህዝብ ዕጣ ፋንታ ነው። ሳላመሰግን የማላልፈው ለዚህ ፕሮግራም መሳካት የአዳማ እስልምና ጉዳይና የአዳማ ከተማ አስተዳደርን እንዲሁም የኦሮሚያ መንግስትን እጅግ ከልብ እናመሰግናለን። ለሙስሊሙ ህብረተሰብ አላሁ አክበር። በተረፈ አንድ የሰጠኝ ምክር አለ። ከታላቁ አንዋር መስጂድ ኢማም ነገር አታስረዝም ማሳጠርልን ብለውኛልና በዚህ ደርሳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። وعليكم السلام ورحمة
الله وبركاته. الله أكبر الله أكبر ما شاء الله. وقتنا كينيا في أنا من باقي كلا توفنا إركالي بقولتورا أنا بفرحان بدأ بزوم عليك نواسرا نقولين መጀመሪያ ላይ ይሄ የኢትዮጵያ ሙስሊሞች ብዙ ያለፈባቸው ችግሮች ሌሎች የት እንደደረሱ እኛ የት እንዳለን መራችን ነግሮናል። ትርጉም አያስፈልገውም። ነገር ግን የት እንዳለን አውቀን ወደፊት የት ለመድረስ ግን ካቀድን ነው ይህን ሁሉ በመሪ ብቻ አይደርስምና በእናንተ ጥረት እንደሚደርሰው ጥሪውን ለሁሉ ለዑለማዎች፣ ለዱዓቶች፣ ለሴቶች፣ ለወንዶች አስተላልፏል። እንቀበለዋለን አይደለ? መጅሊስ ኮን እንቆማለን አይደለ? አብረን እንሰራለን። አላሁ አክበር አላሁ አክበር። አሁን በመቀጠል ምክትል ፕሬዝዳንት የሆኑት የኢትዮጵያ ሙስሊሞች ምክትል ፕሬዝዳንት የሆኑት አሁን አጭር መልእክታቸውን ያስተላልፉልናል። እሳቸውም ኡስታዝ አብዱልአዚዝ አብዱልዋሊ ወደዚህ አጭር መልእክታቸውን ያስተላልፉልናል ኢንሻአላህ። ዛሬው እንግዲህ ከመሪዎቻችን ጋር መተዋወቅ አላሁ አክበር እጋ ሀሳባ ቀባባ ዱፋኒ አከኖ ቁጠራ ፌደጅ አስፋኒ ቱርቲ ጋር ሆኒ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين كبجمو هوغنا درديما منمري لموت إسلاما إثيوبيا الشيخ حجي إبراهيم صاحب المعالي والسماحة والفضيلة رئيس المجلس الأعلى للشؤون الإسلامية في إثيوبيا الشيخ حجي إبراهيم، صاحب السماحة الشيخ عبد الكريم بدر الدين نائب الرئيس، العلامة الدكتور جيلان خضر، صاحب الفضيلة الشيخ طه محمد هارون إمام وخطيب الجامع الأنور، أصحاب الفضيلة رؤساء الأقاليم، أصحاب الفضيلة الدعاة والمشايخ، أيها الحفل الكريم رجالا ونساء، السلام عليكم ورحمة الله وبركاته. بمجمريا بسي أقبابل يالو የአቀባበልና የምስጋና ፕሮግራም ላይ በመገኘታችንና እኔም በግሌ በመገኘቴና መልእክት ለማስተላለፍ እድል በማግኘቴ አልሐምዱሊላህ እላለሁ። በጣም ሙስሊሞች እንዲለያዩና የጠነከረ ተቋም እንዲኖራቸው በመፈለጋቸው ሙስሊሞች በጣም ወደ ኋላ ቀርቷል፣ በጣም ጎድቷል። አላህ ሱብሓነሁ ወተዓላ ከዚህ ኋላ ቀርነትና ጉዳት አላህ ያውጣን። አልሐምዱሊላህ ጭላንጭሉ ታይቷል። ስለዚህ አንድነቱ ተጠብቆ ይቀጥላል እንጂ ዛሬ አንድነቱ ዛሬ አይመሰረትም። አላሁ አክበር። አንድነት የእስልምና የዲኑ አካል ነው። አንድነትን የማይፈልግ አንድነትን የሚጻረር ሰው እስልምናን አይፈልግም ማለት ነው። ወለዚነ እስተጃቡ ሊረቢሂም ወአቃሙ ሰላተ ወአምሩሁም ሹራ በይነሁም። አላህ ሱብሓነሁ ወተዓላ የሙስሊሞችን ባህሪያት ሲገልጽ ወለዚነ እስተጃቡ ሊረቢሂም ወአቃሙ ሰላተ ወአምሩሁም ሹራ በይነሁም፣ እነዚህ ባህሪያቶች አይለያዩም። ስለዚህ ሙስሊሞች አንድ ናቸው፣ አንድ ነበሩ፣ ለወደፊትም አንድ ሆኖ ይቀጥላሉ። ሌላው ይሄ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት
ለረጅም ዓመታት ለብዙ ዓመታት ሳይጠነክር ጠንካራ ተቋም ሳይሆን ብዙ ጊዜ አሳልፈዋል። ኢንሻአላህ ለወደፊት ጠንካራ ተቋም ለመገንባት እጅ ለእጅ ተያይዘን እንሰራለን። وبالله التوفيق وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. اختر مثل عليك وقتاً يمتمثل قال الأستاذ يتنال لك فجزاه الله عنا خير الجزاء وبارك الله فيه وشكر الله سنة. May Allah reward him again. Allah ለዚህ ነገር ይወፍቃቸው። እነዚህ መሪዎቻችንን ልክ እንደ አሚሮቹ ዘመን እንደ ዑመር ኢብኑ ኸጣብ ህዝበ ሙስሊምን ወደፊት ይዘዋል ከሚንቀሳቀሰው ላይ ያድርግልን። አሚን በለዋ። ለምን ይቻላል? ብቻ ዝም ማለት ነው የሚከብደው እንጂ። ጠይብ ፕሮግራማችን ካሁን በኋላ ሳንሆን ያጀማ ይቅርታ አድርጉልንና forgive us. baay'ee isin kadhanna amma namoonni amma booda nutti dhuftan sagantaan keenya sa'aatiin sa'a laaqanaa nama ga'e namni sanuu hedduun namaa qursii osoo nyaatiin dhufe sagantaa oowwituu kanaa kana laalagee waan ta'eef namoonni kana booda dhuftan abzaanyaa wajji ጋር የምናገኛቸው ሰዎች ቁርስም ሳይበላን የመጣው የአህለ አዳን የአዳማ ሰዎች ላይ ይቀበላል። አንድ ነገር ለምናቸዋለሁ። ምክንያቱም አንድ ሰው ዱዓ ካደረገልህ የሆነ ነገር ፈልጓል ማለት ነው አይደለም እንዴ? ወኛ ነገር እንደዛ ተደረገ ለምን ሪዋርድ ነገር አለ በመለስ አለና ነብዩ አለይሂ ሰላቱ ወሰላም በጣም እንደው ነው የሚላቸው ፈሊክሪ ጠይቀ እንደዚህ ማለት ነብዩ ሰለላሁ ዐለይሂ ወሰለም እቺ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ መሪዎቻችን ከዚህ ጋር ሳይነሱ ከዛ ለመውጣት የምትሞክሩ አላህ ይናሉ ያደለ ምንም እንዲህ ወጪ አውጥተው በስተቀር ማለት አንዳንድ የሚንቀሳቀሰው ግልጽ ላይ ነው። በቀጥታ ወደ ቀጣይ ፕሮግራሙ አልፋለሁ። ቀጣይ ፕሮግራሙ የዘመናችን ድንቁ መሪያችን ናቸው። The man of the generation. Who is he? Who can remind me? የጄኔሬሽናችን ትልቅ ከመሪዎችም በላይ ከማንም በኢትዮጵያ ውስጥ በሁለት እግር ከተራመዱ ሰዎች አሁን ካሉት የበላይ ናቸው ብለን የምንገምታቸው ነው። كلامي الله أكبر. ممكن منه هو سماحة الدكتور جيلان الخليل. الله أكبر. الله أكبر. Excellency Dr. Jailan Karim, please welcome to the stage. Allah Akbar. This is the one in Ethiopian history. نعم هو السلام عليكم ورحمة الله وبركاته. الحمد لله وأصلي وسلم على رسول الله وعلى آله وصحبه ومن والاه. أما بعد فإني أحمد الله إليكم الذي جمعنا في القاعة وأسأله سبحانه وتعالى أن يزيدنا توفيقا وهداية. واني أنسلين يجو بربادو أمة كين أمة هداما أمة إسلاما أكنت مسمتو أكنت مجلس هار وكان سمتو إرتي سنجل توفنا رب سنها قال توفتو رب جزاء سنها ديبو رب أمو جزي مرا دينا بلك إجبت رب سنها تايسو حقيقة ورّها داما دينا برا دينا إسلام ما سنة في توحيد الرتي أرقى وقاش التماتي قبصون تيسن أما بكيجت الحمد لله رب العالمين قبصون تيسن جيش إبراهيم حمزة لولي ستي وقاش التماتي غافا سنرى قبدني غافا وياني بيبراتي لبنان الرائية في الدرء جتني كتما برائر بكي برائر قبصون كيسن أكا
أستي قاف إسان كورسي أستو جتن دري جتني أكبكي إن أرقب نتاسف تنسون قبصوز كن ورق من الكوفتة بقى قوجين قبل من نسيني الله أكبر أما اللي واني بربانو قبصون كن هنجم مرمالي هنجيف فمني اتفوفوك أبداني دينا بريجتوك أبداني سنة بريجتوك أبداني والدندتني والرمقافس فالله كسن اجت اللي وفت أمتني مرا والتاتني أفان تكون بينا أك وجه إجار الإسلام أك إجارو بيو متلي أك بيو وجه إجارو ربنا هادن ديسسو أك والدن ديتني توكي چمان كيسن بكي توكو أكنمت أك اتفوفو أك وجه إن شاء الله أفان كيدا توكو تهي وجه ديمو إسنتي إرقاد برسوفي إن شاء الله بإذنه تعالى جزي مرا أمني كي نكون والتهين سيسا يا رب يا رب يا الله يا رحمن يا رحيم أمتك إنك كأفان ساتك كأفان سا قرآناتك يا رب نمو جان نبازو بربادو يا رب نراقبي يا رب يا الله اللهم ألف بين قلوبنا وأصلح ذات بيننا وأحي صفوفنا واجمعك مع الحق يا رب العالمين وصلى الله وسلم على محمد وعلى آله أجمعين السلام عليكم ورحمة الله وبركاته. وعليكم السلام. الله أكبر الله أكبر. الله شيخنا حفظه الله وطول عمره ونفع الله به الإسلام والمسلمين إن شاء الله. الله إذا شون الله يقول يا شولين الله أكبر الله أكبر الله أكبر الله أكبر. هذا الرجال الدمو بدأت الملكين أسرار البريال أستاذين دكتورين إثيوبيا مفتوح نقدرنا يا أفريقيا ولماوش نقدر يونس دكتورين الله سبحانه وتعالى آمين الله يدعينا الله يسمعنا الله كما بنيتي بدل أمة من نعمل أجر الله يدعينا ملك تاجون بدأ تبلغنا ودعنا كما نسوق خمسة عامات وعلى ينبرون كهين ينبرون أسنتون زاي استلاء درسون الله نيام فرقن يتقل أهم تجمعينجي على لكننا يبدل تقلن كينيا يتبقى يتبقى الله سبحانه وتعالى فرطون كتوسوش الله يرقل الله فرطتو هنين بوتان ميادرسو سوش الله يرقل إقام كانت سوران سلطان كينيا أكوالو بلاجيني أمني كينيا مقالا أداما لما سلاتي كلما ركا سلاتنين بعدني أستي بسمبا كينيا سمتني أما اللي ورماني دواتني أبوني كينيا إرقان دواتن مسلام سنين جيشوار بالا كسنا بوغر بالا نتو تجرني كنا أما اللي أفسدني بك كنا راكا مجلان ديني حقال ديني نسنين كركبار سنا جلاتمان أسمان اللي ميديا نور تيوي نور أما سجنتاكم أكثر التي نندركوا كقولوا هذا كمان تري سجنتاكنا أم جيسورا جرت عليه كاسي وهم أنهم دارو جدا كقولوا أسمع أكا نوغلاتهم فتا برتنيلة سجنتاك راما برمسدين إسلامما إدو دبرسايا من أجل سنتيلة أكا وكفتان سنين جدا نرى سجنتاكينا إتيانو تي دبرسنا سجنتاكينا إتيانو لي أكسمس Dua majlisa magara finfinne Syekh Gaya Jalatamu Kabajamu Syekh Sultan Aman Epa Asrwani Sahibi Arga dan Kebaku Dalam Warwarate akan membawakan Allah Akbar Allah Akbar. The chairman of the Supreme Council of Hadith Allah Akbar Allah Akbar Allah Akbar. السلام عليكم ورحمة الله وبركاته. يتكبروا يا إثيوبيا إسلامنا قدامش كفتران مكر بيت بريزدانت شيخاتين من وداتشو إن منا كبراتشو تلك مسوعات لزيه دين لزيش أجر مسوعات يكفلوا شيخ حج إبراهيم تحفة يتكبروا የኢትዮጵያ እስልምና ጉዳይ ከፍተኛ ምክር ቤት ምክትል ፕሬዝዳንት ምን ወዳቸው
የሼኻችን ልጅ ክቡር ሼኽ አብዱልከሪም ሼኽ በድረዲን፣ የተከበሩ ሙፍቲያችን ሙፍቲ ኢትዮጵያ ዶክተር ጂላኒ ኸዲር፣ የተከበሩ ምክትል ፕሬዝዳንት ሼኽ አብዱልዓዚዝ አብዱልወሌድ፣ የተከበሩ ሼኽ ጣሃ ሃሩን ትልቁ መስጂድ የአዲስ አበባ መስጂድ ኢማም፣ የተከበራችሁ ዑለማዎቻችን፣ የተከበራችሁ የክልሎች ፕሬዝዳንቶች፣ የተከበራችሁ እዚህ የታደማችሁ እንግዶች፣ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እኔ ከኔ በፊት የነበሩ ሰዎች ከተናገሩ በኋላ ማመጣው ንግግር የለኝም። ከዚህ በላይ የሚባሉ ቀሩ የሚላቸው ነገሮች የሉም። ሆኖም ግን እዚህ ላይ ወጥቼ እናንተን ፊት ለፊት ለማየት መታደሌ በጣም ደስ ይለኛል፣ ያኮራኛል፣ ያከብረኛል። እንኳን ደስ አላችሁ፣ እንኳን ደስ አለን እላለሁ። የሀዳማ እስልምና ጉዳይ የሀዳማ የመንግስት ባለስልጣናት ይህንን ፕሮግራም አዘጋጅታችሁ ደስታችሁን ለመግለጥ ብዙ ዓመታት ስንታገል ሙስሊሙ ሲታገል የነበረውን መብት የተወሰነውን መብት በዚህ በአሁኑ በለውጥ መንግስት ጊዜ ያገኘናቸውን መብቶችን ለማመስገን ይሄንን ፕሮግራም አዘጋጅታችሁ እኛን እዚህ ጋብዛችሁ በመምጣታችን ከፍተኛ ደስታ ይሰማናል። ከፍተኛ እናመሰግናችኋለን። እንግዲህ በዚህ ለውጥ ውስጥ ብዙ ስንታገል፣ ስንጠይቅ፣ ስንጮህ የነበሩ መብቶች የቀሩት ሆነው ብቸኛ ከኤንጂኦ ወጥቶ በፓርላማ እውቅና አግኝቶ እስከ አሁን ካገኘ እስካሁን ድረስ 2 ዓመት በላይ አስቆጥሯል። ይሄ ትልቅ ምስጋና ነው፣ መመስገን የሚገባን ነው። ከዛ አልፈ ተቋሙ መሪ የለውም። እውቅና ቢያገኝም እውቅናው ራሱ አይሰራም። ያንን እውቅና መሬት ማውረድ መስራት አለበት ብለን ትክክለኛ የሙስሊሙ ይወክለኛል የሚል መሪ መምረጥ አለበት ብለን እነዚህ ዓመታት ብዙ ዓመታት መስዋዕት ከፍለዋል። ብዙ ታግሏል። ይሄንንም መንግስት የለውጡ መንግስት ተቀብሎ ይሄንን መሪ እንድንመርጥ ቦታ